አቡነ ሕርያቆስ የሃዲያና ስልጤ እንዲሁም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል ክቡር አባታችን የዚህ ታላቅ ሀገረ ስብከት ስራ አስኪያጅ ክቡራን አበው መምህራን ቤተክርስቲያን ሊቃውንት ዘማሪያን ምእመናን ምእመናት ሁላችሁ በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምህረት ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት እየጨመረልን ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው ሆሳዕናን በሆሳዕና እንድናከብር በዚህ ስፍራ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን አጭር የትምህርት ጊዜ በዮሐንስ ወንጌል ምዕራፍ 11 ላይ ተጽፎ በሚገኝ ኃይለ ቃል መነሻነት ከቁጥር 44 ላይ በሚገኝ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። ቀደም ሲል እጅግ የምንወዳቸው እኔ በግሌ እጅግ በጣም የምወዳቸው እናንተም የምትወዷቸው ታላቁ መምህራችን ልሳነ ክርስቶስ መምህር ጳውሎስ መልካ ሥላሴ በጣም ባጭር ሰዓት ያው በትህትና ሰፋ ያለ ሰዓት ለኔ ሰጥተው ባጭር ሰዓት ምስጢር ያለው በጣፈጣ አንደበት አስተምረውናል። ቃለ ሕይወትን ያሰማልን። ስለዚህ በቀሪው አጭር ሰዓት ቀደም ሲል ያስተማሩን ትምህርቱ ውስጥ ያለው ትልቁ ጭብጥ ፈታችሁ አምጡልኝ የሚል ስለነበር ከኔ ጋር በሚኖረን አጭር ጊዜ ደግሞ ፍቱትና ይሂድ በሚል ርዕስ የእግዚአብሔርን ቃል እንማራለን። እስቲ ከኔ ጋር በሉ፣ ፍቱትና ይሂድ። የዮሐንስ ወንጌል ምዕራፍ 11 ከቁጥር 44 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። ዛሬ ይህንን ቃል መነሻ አድርገን የምንማርበት ምክንያት በነገው ዕለት የምናከብረው በዓለ ሆሳዕና ለመከበሩ በጣም ቁጥሩ ብዙ የሆነ ሕዝብ ጌታችን መድኃኒታችን ኢየሱስ ክርስቶስን በዝማሬ በምስጋና በኢየሩሳሌም ከተማ ወጥቶ ለመቀበሉ ምክንያት የሆነ አንድ የመጨረሻ ተአምር ክርስቶስ በዚህ ሳምንት አድርጓል። ሆሳዕና በአርያም ብለው ወጥተው የተቀበሉት አብዛኞቹ ሰዎች የመጡት ከቢታንያ እንደሆነ የዮሐንስ ወንጌል ምዕራፍ 12 ይናገራል። አብዛኛው ሕዝብ ክርስቶስን ተከትሎ ወደ ኢየሩሳሌም እንዲመጣ ከፍ ባለ ምስጋና እንዲያመሰግነው ምክንያት የሆነ ታላቅ ተአምር ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ዞሮ ባስተማረበት ጊዜ ለመጨረሻ ጊዜ ያደረገውን ተአምር ያደረገው በዚህ ሳምንት ውስጥ ነው። ይህም ምንድነው? አልዓዛርን ከሞት ያስነሳበት ነው። እንደውም አንዳንድ አብያተ ክርስቲያናት የዛሬዋን ቅዳሜ ላዛረስ ሳተርዴ ወይም የአልዓዛር ቅዳሜ ብለው ሁሉ የሚያከብሩ ኦሪየንታል አብያተ ክርስቲያናት አሉ። ሌሎቹም ያከብራሉ። ይህንን በዓል ከአልዓዛር ታሪክ ጋር ያገናኘው ምንድነው? መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ካደረጋቸው 7 ተአምራት የመጨረሻውን ያደረገው ከሆሳዕና በፊት ነው። በዚህ ምክንያት ነው የቢታንያ ሰዎች ተከትለውት ሆሳዕና በአርያም ብለው ያመሰገኑት። ብዙ ጊዜኛ ለስብከት እንዲመቸን ሆሳዕና በአርያም ብለው በዘመሩበት አፋቸው ይሰቀል ይሰቀል አሉ እንላለን። ግን በደንብ አጥርተን ካየነው ሆሳዕና ያለው ሕዝብና ይሰቀል ያለው ሕዝብ የተለያየ ሕዝብ ነው። ሆሳዕና በአርያም የሚለውን ዝማሬ የዘመሩት አብዛኞቹ ክርስቶስን ተከትለው ከቢታንያ ወደ ኢየሩሳሌም የመጡ ብዙ ሰዎች ነበሩና በዚህ ምክንያት
ፍቱትና ይሂድ በሚል ርዕስ በቀሪው ሰዓት እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ምዕመናን ሆሳዕና የመፈታት በዓል ነው። ቀደም ሲል ጌታችን አህያይቱንና ውርንጫይቱን ፈታችሁ ምን በሉልኝ መልሱልኝ አምጡልኝ ብሎ ነበር። አልዓዛርን ደግሞ ፍቱትና ይሂድ ነበር ያለው። በነገ ጠዋት ደግሞ ከቅዳሴ መልስ ቤተክርስቲያናችን ጸሎተ ፍታት ታደርጋለች። ሁላችን የምንፈታበት በዓል ነው ሆሳዕና። ከዚህ በዓል ዋዜማ ግን መድኃኒታችን ኢየሱስ ክርስቶስ አንድ ፍቱትና ይሂድ ብሎ የፈታው እስረኛ አለ፣ አልዓዛር ይባላል። ታሪኩን የምናገኘው በዮሐንስ ወንጌል ምዕራፍ 11 ላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ መልእክት መጣበት። ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር ይላል። ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟ አልዓዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩበት ይላል። እስቲ በሉ የምትወደው ምን ብሏል? በነገራችን ላይ ሰው ሲታመምባችሁ ይህን ጸሎት ጸልዩ። ጌታ ሆይ የምትወደው ምን ብሏል? ታሟል ብለው ላኩበት። ኢየሱስም አልዓዛርንና እህቶቹን ይወድ ነበር ይላል። እንግዲህ አምላካችን ኢየሱስ ክርስቶስ ሁሉን ወዳጅ ነው፣ መፍቀሬ ሰብ ነው። ነገር ግን በተለይ ደግሞ በቢታንያ ይኖሩ የነበሩትን ማርያምን፣ ማርታንና ወንድማቸውን አልዓዛርን ጌታ ይወድ ነበር። ክርስቶስ ሁሉን ይወዳል፣ ግን ተለይቶ ደግሞ እገሌን ይወድ ነበር ተብሎ የተነገረላቸው ጥቂት ሰዎች አሉ። ለምሳሌ አልዓዛር ወንጌላዊ ዮሐንስ ፍቁረ ጊዜ የምንለው ይወዳቸዋል ተብሎ ተነግሯል። ለምንድን ነው ክርስቶስ ያዳላል ወይ? አንዱን ይወዳል ሌላውን አይወድም ልንል እንችላለን ወይ? ቅዱስ ዮሐንስ አፈወርቅ ሲተረጉም ምን ይላል? የክርስቶስ ፍቅር እንደ ፀሐይ ነው ይላል። እንደ ምንድን ነው? ፀሐይ ለሁሉ ታበራለች፣ ግን ፀሐይ ወደ ቤት ውስጥ የምትገባው የቤቱ መስኮት በተከፈተበት መጠን ነው። ክርስቶስ ፍቅሩን ለሁላችን አብርቷል፣ ልባችንን ግን ሁላችንም እኩል አንከፍትለት። ስለዚህ ይህ ቤተሰብ ለክርስቶስ ልቡን ወለል አድርጎ የከፈተ ቤተሰብ ነበረ። አልዓዛር፣ እህቱ ማርያምና ማርታ ክርስቶስን ፍቅሩን የተቀበሉ ቤተሰቦች ነበሩ። ይህን የምታውቁት በሉቃስ ወንጌል ላይ መድኃኒታችን ኢየሱስ ክርስቶስ በአልዓዛርና በማርያም በማርታ ቤት ተገኝቶ ነበር። እንግዳ ሆኖ መጥቶ ነበር። ጥቂት ሰዎች ናቸው ክርስቶስ ቤታቸው ገብቶ እንግዳ ሆኖ የተስተናገደላቸው። ወደ ማርያምና ወደ ማርታ ቤት ግን ገብቶ ነበር። ወደ እነሱ ቤት የገባ ክርስቶስ ወደ ሁላችን ቤት ይግባል። ቤታቸው ገብቶ ተስተናግዷል። እንደውም በጣም የሚገርማችሁ ክርስቶስ እዚያ ቤት በተስተናገደበት ዕለት ሁለቱ እህትማማቾች ተጣልተው ነበር። ማርያምና ማርታ ምን አጣላቸው መሰላችሁ? ማርያም ከክርስቶስ እግር ስር ቁጭ ብላ ቃሉን ስትሰማ፣ እህቷ ማርታ ግን ክርስቶስማ ቤቴ መጥቶ ዝም ብዬ አልሸኛውም ብላ ወደ ጓዳ ገብታ ለክርስቶስ የሚሆነውን ምግብ ስታዘጋጅ ነበር። ይህን ጊዜ ማርታ ተናደደች። እንዴ እዚህ ብቻዬን ስሰራ እህቴ ስትተወኝ አይገድህምን ብላ ወደ ክርስቶስ መታ ከሰሰቻት። ይህን ጊዜ ክርስቶስ ምን አለ? ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ ዕድልን ምን ብላለች? መርጣለች። ስለዚህ ከማርያምና ከማርታ ጥሩ የሰራችው ማነች? ማርያም ነች ወይስ ማርታ? መልሱልኝ እስቲ እህቶች ብቻ መልሱ። ከማርያምና ከማርታ ጥሩ የሰራው ማን ነው? አይ አሁን ይናላችሁ እስቲ ልጠይቃችሁ። እዚህ መሃል እህት ያላችሁ እጃችሁን አውጡ። እህት ያላችሁ በጣም አውርዱሽ። ቤት ውስጥ እንግዳ ሲመጣ እህታችሁ ከእንግዳው ጋር ቁጭ ብትል ነው ደስ የሚላችሁ? ጓዳ ብትገባ ነው ደስ የሚላችሁ? ታዲያ ለምን ታስመስላላችሁ? ማርያም ከእንግዳው ጋር አብራ ምን ብላ ነበር? ቁጭ ብላ ነበር። ማርታ ግን ትሰራ ነበር። ብዙ እህቶች እንግዳ ሲመጣ ከእንግዳ ጋር ቁጭ የሚሏል። አንቺ ስራ አትወጂም፣ እንግዳ ሲመጣ ሄደሽ ከሱ ጋር ትቀመጫለሽ ብላችሁ ከእህቶቻችሁ ጋር ሁሉ ትጣላላችሁ።
ታዲያ ለምንድነው ማርያምን የምናመሰግናት? እዚያ ቤት የመጣው እንግዳ እኮ ተራ እንግዳ አይደለም። የዚያ ቤት እንግዳ ሰማይንና ምድርን የዘረጋው መድኃኔዓለም ክርስቶስ ነው። ምግብ አያስፈልገው። ቅዱስ ኤፍሬም ሶርያዊ ምን ይላል? ማርታ ምግብን ለፈጠረው አምላክ ምግብ ልትሰራ ወደ ጓዳ ገባች። ምግብን የሰራው ማን ነው? እግዚአብሔር ነው። አመለጣት። ቤቷ ቁጭ ብሎ ሲያስተምር የክርስቶስን ቃል የመስማት እድል አመለጣት። አለን በየቤተ ክርስቲያኑ በነገራችን ላይ ልክ ወንጌል ሲጀምር ውር ማለት የምንጀምር ሰዎች አሉ። የማርታ ችግር ያለብን ማስተናገድ የለመደ ሰው አይቀመጥም። ታውቃላችሁ፣ ይቁነጠነጣል፣ ወደዛ ወደዚህ ይላል። ማርያም ግን ቁጭ ብላ ትማር ነበር። የማይቀሟትን በጎ እድልን ምን አለች? መረጠች። ይህን ጊዜ ማርታ ተበሳጨች። እንዴ ለዚህ ስለፋ ብቻዬን ስትተወኝ አይገድህም ብላ መታ ወደ ክርስቶስ መታ ከሰሰቻት። ቃል እግዚአብሔር የማይማር ሰው እኮ ክስ ያበዛል። ታውቃላችሁ፣ አንደኛ እህቷን ጠርታ ነይ አግዢኝ እንጂ ብትል ምን አለበት? እሷ ግን አሽሙር ነው የተናገረችው። ሰው ወንጌል ሲቆለው አሽሙረኛ ሆነ። እህቴ ስትተወኝ አይገድህም፣ እንካስ እንድታግዘኝ ንገራት አለችው። ይህን ጊዜ ጌታ ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወቂያለሽ፣ የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ ዕድልን መርጣለች። እዚህ ላይ በጣም የሚገርማችሁ ምዕመናን፣ ማርታ ወገቧን ይዛ መታ ስትከሳት ማርያም አንድም መልስ አልሰጠችም። እኔ እንዳንቺ ወጥ መስራት አቅቶኝ ነው ወይ? መማር ይበልጣል ብዬ ነው እንጂ ወንጌል ይበልጣል አላለች። ዝም ምን ያለችው? ምንድነው ዝም ያስባላት? ቃል እግዚአብሔር። ሰው የእግዚአብሔር ቃል ውስጡ ሲገባ ጸጥ ይላል። ቢሰድቡት አይሰማው። አፏ ብቻ አይደለም ዝም ያለው ልቧም ጭምር ነው። አባ ሕርያቆስ በቅዳሴያችን ምን ይላል? ናጥሪ እንከ አርምሞ ወትዕግስተ ከመ ማርያም። እንግዲህ እንደ ማርያም አርምሞና ትዕግስትን ገንዘብ እናድርግ። አፏ ብቻ አይደለም ዝም ያለው ልቧም ዝም ብሏል። እኛ አንዳንዴ አሁን ከሰው ጋር ስንጣላ አፋችን ዝም ይላል፣ ውስጣችን ግን ዝም ይላል። ስድብ ነው ያጠራቅሙ። ይሄን የምታውቁት የሆነ ቀን ዝም ያለውን ሰው ሌላ ቀን ስናገኘው ባለፈውን ትችል ነው ብለን ከአቆምንበት ነው የምንቀጥለው። ማርያም ግን ልቧም አፏም አልተናገረም። አርምሞና ትዕግስትን ገንዘብ እናድርግ፣ የማይቀሟትን በጎ ዕድል መረጠች ብሎ ጌታችን አመስግኗታል። የማርያምን ዕድል ለሁላችን ያድለን። ቁጭ ብሎ ቃሉን ምን ማድረግ መስማት ማለት። ማርታ ግን ወደዛ ወደዚህ ትል ነበር። እንደውም ምን ይላል መሰላችሁ ወንጌሉ? በጣም ይገርማል። ማርታ ግን አገልግሎት ስለበዛባት ባከነች ነው። ምን ስለበዛባት? አገልግሎት ስለበዛብን ከመባከን እግዚአብሔር ይሰውረን። ስንታለን እኮ ወዲያ ወዲህ ስንል ቃሉን የመስማት ዕድላችንን ያጣ። ስንታለን እንዲህ ያለውን ጉባኤ ሰርተን እማንጠቀምበት ለቅዳሴው ለምኑ ነገር ስናመቻች፣ እኛ ግን ነፍሳችንን መመገብ ያልቻልን ብዙ ሰዎች አለን። የማርታ አይነት ህይወት ያለንን ሰዎች እግዚአብሔር እንደ ማርያም በጎ ዕድልን ያድለን። ወደ ርዕሳችን ልመልሳችሁ። ዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር የምትወደው ታሟል ብለው ማርያምና ማርታ ክርስቶስ ላይ ላኩበት። ጌታችን መድኃኒታችን ኢየሱስ ክርስቶስ ና ተብሎ ሲጠራ ዝም አለ፣ አልሄደም። የምትወደው ታሟል አሉት፣ ክርስቶስ ግን አልሄደም። ከዚያ ወዲያው አልዓዛር ሞተ። ይገርማቸው። አልዓዛር ሲሞት ክርስቶስ አውቋል። ለደቀ መዛሙርቱ ምን አላቸው? ወዳጃችን አልዓዛር ተኝቷል አላቸው። አይ ተኝቶ ከሆነማ መልካም ነው አሉ። አይ የለም ሞቷል አላቸው። አዘኑ፣ ደነገጡ። ክርስቶስ አልዓዛር ተቀብሮ 4 ቀን እስኪሆነው ድረስ ቆየ። ስንት ቀን እስኪሆነው? 4 ቀን። እግዚአብሔር አንዳንዴ መልስ ሳይሰጠን ይዘገያል። መልስ ሳይሰጥ ዝም ይላል። መልስ አለመስጠት ራሱ መልስ ነው። ድሮ ተማሪ ያለን ስንፈተን ትዝ ይላችኋል። ምርጫ ላይ መልስ የለም የሚል መልሳችሁ አታውቁ? ምን የለም መልስ የለም ራሱ ምንድን ነው? አንዳንዴ እግዚአብሔር በዝምታ ይመልሳል፣ ይዘገያል። ዝም አለ። አልዓዛር ሞቶ 4 ቀን እስኪሆነው ስጋው እስኪበሰብስ ድረስ እስኪሸት ድረስ ቆየ መድኃኒታችን ኢየሱስ ክርስቶስ። ከዚያ በኋላ ተነስቶ ወደ ቢታንያ መጣ ይላል። ክርስቶስ ወደ ቢታንያ ሲመጣ የሚገርማችሁ ለቅሶ ላይ ናቸው ማርያምና ማርታ። እንግዲህ አይሁድ ወይ እንደኛ ድንኳን ይጥላሉ፣ አለዚያ ምኩራብ ውስጥ ነው ለቅሶና ሰርግ የሚያደርጉት። እና ሰው በተሰበሰበበት ድንኳን ጥለው ለቅሶ እያደረጉ በተቀመጡበት መድኃኒታችን ኢየሱስ ክርስቶስ መጣ።
ኢየሱስ በመጣ ጊዜ ይላል አልዓዛር 4 ቀን ሆኖ ታገኘው። ቢታንያ 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። ይህን ጊዜ ይላል ማርያም በቤት ተቀምጣ ነበር። ማርታ ግን ወጥታ ኢየሱስን ተቀበለችው ይላል። ከኔ ጋር ናችሁ ምእመናን? ማን ወጥታ ተቀበለችው? አይሰማም። በቃ ማርታ ማስተናገድ ነው ብያቸዋለሁ አይደል? አሁንም ወጥታ ተቀበለችው። ማርያም ግን ከእንግዶች ጋር ምን ብላ ነበር? ቁጭ ብላ ነበር። መጣች፣ ስታየው አለቀሰች። ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። አንተ በዚህ ብትሆን ወንድሜ ባልሞተ ነበር፣ ትፈውሰው ነበር፣ ታድነው ነበር አለች። በመሰረቱ ለክርስቶስ አንተ በዚህ ኖረ ቢሆን ኖሮ ይባላል አይባልም? እሱ የሌለበት ቦታ አለ ምእመናን? የለም። በሰማይ በምድሩ የሞላ አምላክ ነው። እሷ ግን አላወቀችው። አንተ በዚህ ኖረ ቢሆን አለች። ሲጀመር ለክርስቶስ ለመፈወስ በዚህ መሆን ያስፈልገዋል ወይ? እምነት ስለጎደላን ነው። ያ የመቶ አለቃ ያለውን አልሰማችሁ? ጌታ ሆይ ቃል ብቻ ተናገር ልጄ ይድናል፣ ይፈወሳል። ደዌ ላንተ ምን ነው? በሽታ ላንተ ምን ነው? እኔ እንኳን በአቅሜ ሎሌዎች አሉ፣ አገልጋዮች አሉ። አንዱም ና ስለው ይመጣል፣ ሂድ ስለው ይሄዳል። ደዌ ባንተ ዘንድ ምንድነው? ውጣ ብትለው ይወጣል፣ ግባ ብትለው ይገባል። በሽታ ላንተ ምንም ነው። ስለዚህ ቃል ብቻ ተናገር ልጄ ምን ይላል? ይድናል ብሏል። እሷ ግን አንተ በዚህ ኖረ ቢሆን ኖሮ ወንድሜ ምን ባላለ ባልሞተ ነበር አለችው። አሁንም እግዚአብሔርን የምትለምነውን ሁሉ እንደሚሰጥ ግን አውቃለሁ። ስላልመጣህ ነው እንጂ ብትመጣ ኖሮ ወንድሜን ከበሽታ ተፈውሰው ነበር አለችው። መድኃኒታችን ኢየሱስ ክርስቶስ እንዲህ አላት፣ ወንድምሽ ይነሳል አላት። እስኪ በሉ ወንድምሽ ምን ይላል? ይነሳል። ወንድምሽ ይነሳል ሲላት ማርታም በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ አለችው። አዎ ልክ ነህ ጌታ ሆይ፣ ወንድሜ አሁን ሞቷል፣ ግን በትንሣኤ ቀን በትንሣኤ ዘጉባኤ ሁሉ ሲነሱ አፈር ሲሰበሰብ ያኔ እሱም መነሳቱ አይቀርም፣ ይህንን አምናለሁ አለችው። ክርስቶስ ደግሞ መለሰላት፣ ትንሣኤና ሕይወት እኔ ነኝ። በትንሣኤ ቀን መጥቼ ሰውን ሁሉ ማስነሳው እኔ ነኝ። ይሄው አጠገብሽ ነው ያለው። ያንዴም አስነሽ እኔ ነኝ፣ አሁንም ማስነሳት እችላለሁ። ይህንን ታምኛለሽ አላት። ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢኖር ቢሞትም እንኳ ምን ይሆናል? ሕያው ይሆናል፣ ይነሳል። ይህንን ታምኛለሽ ብሎ ጠየቃት። ሲጠይቃት ማርታ ምን እንዳለች ታውቃላችሁ ምእመናን? አንተ የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። የማን ልጅ እንደሆንክ? እስቲ አሁን በደንብ አስተውሉ። ጥያቄና መልሱን ይዩት። ወንድምሽ ይነሳል እንደማስነሳው ታምኛለሽ ሲላት ምን አለች? የማን ልጅ እንደሆንክ አምናለሁ። እስቲ ከአንበሳና ከነብር ማን ነው ጀግና ስላችሁ ዝሆን ትልቅ ነው ይባላል አይባልም? ጥያቄውን የሸሸችው አንተ የእግዚአብሔር ልጅ ነህ አለች። አንተ የእግዚአብሔር ልጅ ነህ ማለት እኮ የሚያስመሰግን ነበር። ጴጥሮስን አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያንን ምን እላታለሁ ያሰኘው እኮ ልብ አድርጉ፣ ይህ ንግግር ነው። ማርታን ግን ክርስቶስ አንቺ አለት ነሽ አላላት። የእግዚአብሔር ልጅ ነህ ያለችው ትንሣኤውን ስላላመነች መሆኑን አውቋል። እንደማስነሳው ታምኛለሽ አላት። አንተ የእግዚአብሔር ልጅ እንደሆንክ አምናለሁ አለችና ሮጣ ወደ ለቅሶ ቤት ተመለሰች። አስተውሉ ምእመናን፣ ለቅሶ ቤቱ ሞልቷል። አይሁድ ጸሐፍት፣ ፈሪሳውያን ከኢየሩሳሌም ድረስ ለቅሶ ሊደርሱ መጥተዋል። ቀስ አለችና ማርታ እህቷን ማርያምን በስውር ጠራቻት ይላል። በምን ጠራቻት? በስውር። መምህሩ መጥቷል ይጠራሻል አለቻት። በምን ጠራቻት ነው ያልኳችሁ? ቅድም ስንናገር ክርስቶስ ቤታቸው በመጣ ጊዜ ስራ ስትሰራ ብቻዋን ስትሆን እህቷን በስውር ጠርታ ነይ አግዢኝ ብላታለች? አላለቻትም። በአደባባይ ነው ያዋረደቻት። አሁን ግን በስውር ጠራቻት። ለምን መሰላችሁ? እዛ ጸሐፍት፣ ፈሪሳውያን፣ አይሁድ ስላሉ ከክርስቶስ ጋር ወዳጅ መሆናቸውን እንዲያውቁባቸው አልፈለገችም። ማርታ አፈረችበት በክርስቶስ። ሰው ወንጌል ሲጎለው፣ ትምህርት ሲጎለው በሃይማኖቱ ያፍራል። አፈረች። ስለዚህ በስውር ጠራቻት። መምህሩ መጥቷል ይጠራሻል አለቻት። ማርያም እየበረረች ወጣች። ህዝቡ ልታለቅስ መስሎት ከለቅሶ ቤት ተከትሏት ድንኳኑ ውስጥ ያለው ሰው በሙሉ ግልብጥ ብሎ ወጣ። እየበረረች ወደ ክርስቶስ ደረሰች። ስታየው አለቀሰች። ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ምን ባላለ ባልሞተ ነበር።
አለቀሰች። ክርስቶስ ሲያለቅሱ አየና በመንፈሱ ታወከ፣ እንባውን አፈሰሰ ይላል። አለቀሰ ክርስቶስ። መጽሐፍ ቅዱስ ላይ ክርስቶስ ሳቀ የሚል አንድም ቦታ የለም። አንድም ቦታ ሳቀ የሚል የለም። 3 ቦታ ግን አለቀሰ የሚል አለ። ለይሁዳ አለቀሰለት፣ ለኢየሩሳሌም በነገው ዕለት በሚነበበው ወንጌል ኢየሩሳሌም ኢየሩሳሌም ሆይ ዶሮ ጫጩቶቿን ከቅፎቿ በታች እንድትሰበስብ እኔ ልሰበስባችሁ ወደድሁ፣ እናንተ ግን አልወደዳችሁም ብሎ አለቀሰለት። 3ኛ አልዓዛር በሞተ ቀን የአልዓዛር እህቶች ሲያለቅሱ አይቶ እንባውን አፈሰሰ። እንባቸውን ሲያይ እንባውን አፈሰሰ። ከኔ ጋር ናችሁ ምዕመናን? የአልዓዛር እህቶች ሲያለቅሱ ያለቀሰ ክርስቶስ እናቱ ድንግል ማርያም ስታለቅስ ሲያይ ምን የሚሰማው ይመስላችሁ? ዓርብ ዕለት በሱ ምክንያት ሌላው ስቃዩ እኮ ይሄ ነበር። አለቀሰ፣ እንባውን አፈሰሰ። ጸሐፍት ፈሪሳውያን ሲያዩት እያለቀሰ ነው፣ እንዴት ይወደው እንደነበረ እዩ አሉ። እንባውን ሲያፈስ አይተው እንዴት ይወደው ነበረ አሉ ይላል። ወዴት ቀበራችሁት አለ ክርስቶስ። አሳዩኝ አለ። ወደ መቃብሩ ወሰዱት። ማርታ መጣችና ምን አለችው? ጌታ ሆይ ከተቀበረ 4 ቀን ሆኖታል፣ ይሸታሃል አለችው። አሁንም የምታስቸግረው ማርታ ነች። ይቅርታ እንግዲህ ማርታ የምትባይ ካለች ይቅርታ አድርጊልኝ። በኋላ ሰማዕት የሆነች ነች፣ በረከቷ አይደርብኝ። ግን የዚህ ጊዜ ታሪኳ ወንጌል የማይማር ሰው ጸባዩ ምን እንደሆነ ያሳያል። ጌታ ሆይ ይሸታሃል፣ 4 ቀን ሆኖታል አለችው። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም ማለት ገሰጻ። መቃብሩን ክፈቱት አለ። ትልቅ ድንጋይ ነው የተዘጋው። መቃብሩ ተከፈተ። አልዓዛር ወደ ውጪ ና ብሎ ክርስቶስ ጮኸ። አልዓዛር ከመቃብር ነፍሱ ከሲኦል ስጋው ከመቃብር አፈፍ አፈፍ ብለው ተዋሃዱ፣ አንድ ሆኑ። ከነ መግነዙ የ4 ቀኑ ሬሳ አልዓዛር ከመቃብር ወጣ። ክብር ምስጋና ይድረሰው አምላካችን። ወጣ ከነ መግነዙ። እንዴት ያስፈራ! 4 ቀን ሆኖታል። ሞቷል፣ ሸቷል ስጋው። ለእግዚአብሔር የሚሳነው ነገር አለ? ቅዱስ ኤፍሬም ሶርያዊ ለአልዓዛር 2 ተለቀሰለት ይላል። ስንቴ? ምድር ላይ እህቶቹ አለቀሱለት፣ ሲኦል ውስጥ ደግሞ አጋንንት አለቀሱ። ነፍስ አገኘን ብለው ደስ ብሏቸው ጨፍረው ተደስተው ሳይጨርሱ አልዓዛር አልዓዛር ውጣ የሚለው ንግግር ሲኦል ድረስ ተሰማ። ሲኦል እንኳን ብንገባ ጠርቶ ሊያወጣን ማን ይቻለዋል? ከሲኦል ጠራው፣ ከሲኦል ጠራው። ወደ ጥልቁ በወርድ አንተ በዚያ ያለህ ይለለ። አልዓዛር ከሲኦል ተጠርቶ ነፍሱ ከስጋው ተዋህዳ ከነመግነዙ ወጣ። ይህን ጊዜ ክርስቶስ ፍቱትና ይሂድ ተውታል። ፍቱትና ይሄዳል። አልዓዛርን ፈቱት፣ እንደ ማንኛውም ሰው ሄደ። አይሁድ ከዚህ ሰዓት ጀምሮ ሊገድሉት ተማከሩ ይላል። አሁን ስለ ሬሳ አሁን ስለ ሙት መነሳት አይደለም ስብከታችን። ምዕመናን ምንድነው እያለን ያለው አምላካችን? ክርስቶስ ምድር ላይ ሳለ 3 ጊዜ ሙት አስነስቷል በመዋዕለ ስብከቱ። በኋላ በትንሣኤው ጊዜ በሞቱ ያስነሳቸው ብዙ አሉ፣ እነሱን ማለት ያለ ግን በታሪክ የተጻፉ 3 ያስነሳቸው ሰዎች አሉ። የመጨረሻው ነው የአልዓዛር። ከዛ በፊት 2 ሰዎች አስነሱታል። የመጀመሪያ ያስነሳው አንድ ሰው መጣና እባክህ ልጄ ልትሞትብኝ ነው፣ ሴት ልጄ እምታሳሳ ገና በ12 ዓመት ዕድሜ ላይ ያለች ልጄ ልትሞትብኝ ነው፣ እባክህ ጌታ ሆይ ናና ልጄን አድንልኝ ብሎ ኢያኢሮስ የተባለ የመቶ አለቃ ባለስልጣን ክርስቶስን ለመነው። እሺ ብሎ የዚህን ሰውዬ ልጅ ሊፈውስ ክርስቶስ መንገድ ጀመረ። መንገድ ላይ ሲሄድ ያው አጃቢው ብዙ ነው፣ 5000 ሰው ነው የሚከተለው ክርስቶስን። ሰው ይጋፋል። እየሄደ ያለ ደግሞ ያቺ ሴት መታ 12 ዓመት ደም ይፈሳት የነበረች ሴት ጨርቁን ምን አደረገች? ነዳሰሰች። ደሟ ምን ሆነ? ቀጥ አለ። ክርስቶስ ሊፈውስ ሲሄድ የሚፈውስ አምላክ ነው። በነገራችን ላይ እስኪመጣ ተጠብቅ። ይፈውሳል፣ መጥቶ ሳይመጣም ይፈውሳል። ሊፈውስ እየሄደ ያለ ራሱ እግረ መንገዱን ይፈውሳል። አምላካችን እግረ መንገዱን ይፈውሳል። እግረ መንገዱን ይማረን። ወደ ኢያኢሮስ ቤት እየሄደ ያለ እግረ መንገዱን ፈወሳት። ከዛ ወደ ታመመችው ልጅ ሰፈር ሲደርስ፣ ወደ ኢያኢሮስ ልጅ ቤት ሲደርስ እባክህ መምህሩን አታድክመው፣ በቃ ልጅቷ ሞታለች አሉት። ጥሩ ነው መምጣቱ፣ ጥሩ ሙከራ ነው፣ ግን መምህሩን አታድክመው ሞታለች አሉ።
ክርስቶስ ግን ተኝታለች አልሞተችም አለ። ሞት ለሱ እንቅልፍ ነው። አልዓዛርንም ተኝቷል ነው ያለው፣ እሷንም ተኝታለች አለ። ከዛ ሰውን ሁሉ አስወጣ፣ እናት አባቷን አስቀረ። ሶስቱን የምስጢር ሐዋርያትን ጴጥሮስን፣ ያዕቆብን፣ ዮሐንስን አስገባ። ገባና ክርስቶስ ወደ አልጋዋ ቀረብ ብሎ ጣቢታ ሆይ ተነሽ አላት። ልጅቷ አፈፍ ብላ ተነሳች። ምግብ አቅርቡላት ትብላ አለ አምላካችን። ክብር ምስጋና ይድረሰው። ሙት አስነሳ አላስነሳ? አንድ በሉ። ሁለተኛ ያስነሳው ደግሞ አንዲት ሴት ወንድ ልጇ ሞቶባት፣ በአስራዎቹ ዕድሜ ያለ ጎበዝ ነው፣ ወጣት ነው፣ ሞቶባት ሊቀበር ሬሳውን ተሸክመው ይሄዳሉ። መንገድ ላይ ነው፣ ናይን የምትባል መንገድ ላይ እና እናትየው ከኋላ ወይኔ ልጄ እያለች እየጮኸች ደረቷን እየደቃች ታለቅሳለች። ህዝቡ አብሯት ያለቅሳል። የወጣት ሞት ከባድ ነው አይደለም? ለፍታ ልጅ የደረሰልኝ ይጦረኛል ስትል ሞተ ልጇ። ስለዚህ ደረቱን እየደቃ ህዝቡ አብሯት ያለቅሳል፣ እሷም ታለቅሳለች። ሬሳውን ተሸክመው ሲሄዱ መንገድ ላይ ከክርስቶስ ጋር ተገናኙ። አስቆመው፣ ቀብሩን አስቆመው። ክርስቶስ ቀብራችንን ያስቆመልን አምላካችን አስቆመው። ቆዩ አለ። በቃሬዛ ተሸክመውታል። አንተ ጎበዝ ተነሳል። ያ ልጅ ወዲያውኑ አፈፍ ብሎ ተነሳ። ስፍራው በእልልታ ድብልቅልቅ አለ። እግዚአብሔር ክብር ምስጋና ይድረሰው። ቀባሪዎቹ እልል እያሉ ተመለሱ ማለት ነው። ስንት አልኩኝ? ስንት አስነሳ? ሶስተኛ ያስነሳው አልዓዛርን ያስነሳው ከስንት ቀን በኋላ ነው? ከ4 ቀን። ሞት የተባለው ምዕመናን የሥጋ ሞት የነፍስና ሥጋ መለየት አይደለም። እስመ ሞት አለ ነፍስ ርሂቅ በእግዚአብሔር። የነፍስ ሞታ ከእግዚአብሔር መራቅ ነው፣ መለየት። ሞትን የምንባለው ነፍሳችን ከሥጋ ሲለይ ብቻ አይደለም፣ በቁም መሞት አለ። ቅዱስ ጳውሎስ ስለ ባልቴት ሲናገር ቅምጥሊቷ ሴት ግን በሕይወቷ ሳለች የሞተች ነች እንዳለ፣ ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው እንዳለ። ከኛ መሃል በጣም ብዙዎቻችን ያለን መስሎናል እንጂ ሞተናል። በድሩ ድክመት ነው ሲባል ሰምታችኋል? አዎ፣ ቀባሪ አተን ነው እንጂ በኃጢአት የሞትን በጣም ብዙዎች አሉ። ክርስቶስ ምን ያደርጋል? 3 አይነት ነው አሟሟታችን። የመጀመሪያዋ የኢያኢሮስ ልጅ ሞት ነው። የት ነው የሞተችው? ቤቷ ውስጥ። ከእናት ከአባቷ ተለይታለች? አልተለየች። መኝታ ቤት ውስጥ አልጋ ውስጥ ነው ያለችው፣ ግን ሞታለች። ከቤተ ክርስቲያን ሳንወጣ የሞትን ሰዎች አለ። ቆመን እየሰበክን፣ ቆመን እየዘመርን፣ እየቀደስን፣ እያወደስን፣ ማህሌት እየቆምን፣ ሰዓታት እየቆምን፣ እንዲህ ነጭ ለብሰን በዓል እያከበርን ከእናታችን ከቤተ ክርስቲያን ከጓዳዋ ሳንወጣ የሞትን ሰዎች አለ። አምላካችን በቸርነቱ ያስነሳል። ጓዳ ድረስ ገባ። የታለች አለ። ቀረብ አድርጎ ካህናቱን አመጣ። ቤት ውስጥ ሆነን የሞትነውን አምላካችን በካህናቱ ፊት ነው ያስነሳል። ተነሽ አለ። ነፍሳችንን ተነሽ ይበልልን አምላካችን። በኃጢአት የሞተች ነፍሳችንን ተነሽ ይላታል። ምግብ አቅርቡላትና ትብላ አለ። ስጋውን ደሙ ትብላ፣ በንስሐ ትነሳና እቺ ነፍስ ስጋውን ደሙን ስጧት ትብላ ብሎ ሁላችንን ባለንበት በቤተ ክርስቲያን ትንሣኤ የሚሰጠን ማን ነው? እግዚአብሔር። ለሁላችን ይስጠን። ሁለተኛው አሟሟት ምንድነው ካላችሁ፣ ሊቀብሩት ይዘውት መንገድ ላይ ይሄዱ ነበር አይደል? ከኔ ጋር ናችሁ? ምን ላይ ናቸው? መንገድ ላይ ናችሁ። ሊቀበር ነው ልጁ። ከእናቱ ቤት ወጥቷል። መንገድ ላይ ነው ያለው። ወደ ቀብሩ ሊሄድ ግማሽ መንገድ ይቀረዋል። እናቱ ከኋላ ወይኔ ልጄ እያለች ታለቅሳለች። ሁለተኛው ከቤተ ክርስቲያን መውጣት የጀመርን ሰዎች አሉ። ከእናታችን ከቤተ ክርስቲያን ወጥተን ወደ መቃብር ልንገባ፣ ወደ ኃጢአት ልንገባ፣ ወደ ክህደት ልንገባ መንገድ የጀመርን ሰዎች አሉ። መንገድ ላይ ሊቀበር እየሄደ ያለ እናቱ ከኋላ ወይኔ ልጄ እያለች ትከተለው ነበር የተባለችው የፈረደባት ቤተ ክርስቲያን ነች። የፈረደባት። እኛ ከሃይማኖት እኛ ከምግባር ተፈናቅለን ልንወጣ ስንል ወይኔ ልጄ እያለች እያለቀሰች የምትከተለው እናት ቅድስት ቤተ ክርስቲያን ነች። ቀባሪዎች ደግሞ አሉ። ወይ በቃለት እያሉ የሚከተሉን ማለት ነው። ስትወጣ እኮ
ይሄ ልጅ እኮ ወጣ ብሎ የሚያዝን ከሚያዝነው በላይ ቀባሪው ይበዛል። እና ክርስቶስ ከመንገድ አስቆመ። ከኛ መሃል ከሃይማኖት ሊወጣ ጫፍ የደረሰ ሰው ይኖራል። እዚህ መሃል ምግባሩ የተበላሸ ወደ መቃብር ጉዞ እያደረገ ያለ አገልጋይ የነበረ ሰባኪ የነበረ ዘማሪ የነበረ ሰንበት ተማሪ የነበረ እናቱ ደረሰልኝ ስትል አስተምራ ቤተክርስቲያን ደና ቦታ ደረሰ ሲባል የካዱ እኮ ሰዎች አሉ። ሊክዱ የጀማመራቸው አሉ። የፈረደባት እናት እየተከተለች ወይኔ ልጅ ትላለች ቤተክርስቲያን። ክርስቶስ ከመንገድ አስቁሞ ቀብሩን ወደ ሰርግ ቀየረው። አምላካችን ቀብራችንን ያስቁምልን። አው መንገድ ላይ ይጠብቀናል እግዚአብሔር ልንወጣ ስራ። ሶስተኛው ምዕመናን የአልዓዛር ሞት ነው። እሱ ደግሞ ከተቀበረ ስንት ቀን ሆኖታል? በስብሷል፣ ሸቷል። ከቤተ ክርስቲያን እንደ ኢያይሮስ ልጅ ቤት ውስጥ ሆነን የሞትን አለን። እንደ ናይን መንገድ ላይ እንደተነሳው ልጅ ልንወጣ ጫፍ ላይ አለን። አረ ከፈረስን ከበሰበስን የቆየን ደግሞ አለ። መቃብር ውስጥ ከገባን የቆየናል። የሸተትን ህይወታችን ተስፋ የለውም። በቃ ሞቷል የሚያስብል ህይወት ያለን በጣም ብዙዎች አለ። ሌላ አልዓዛር አትፈልጉ፣ እኛ ነን አልዓዛር የተቀበርነው። 4 ቀን የሆነን የምትወደው ታሟል የሚል ጸሎት የሚገባው ለኛ ነው። በእውነት ክርስቶስ መጣ፣ አለቀሰ፣ እንባውን አፈሰሰ። አምላካችን ያለቅሳል ለኛም። ለአልዓዛር 4 ቀን ሞተ ብሎ ያለቀሰ ክርስቶስ ለኛ ምን ያህል ያለቅስ ይሆን? ለአልዓዛር ያፈሰሰው እንባውን ነው። ለኛ ያፈሰሰው ምኑን ነው? ደሙን ነው። እንዴት ይወደን ይሆን? እንዴት ቢወደው ነው አሉ አይደለም? እንባውን አይተው እኛ ደግሞ ደሙን አይተን እንዴት ቢወደን ነው ደሙን ያፈሰሰው እንላለን። አለቀሰለት ለአልዓዛር፣ አዘነ። ወዴት ቀበራችሁት አለ። እስኪ ከኔ ጋር በሉ፣ ወዴት ቀበራችሁት? እግዚአብሔር ሰዎችን ይጠይቃቸዋል። ወዴት ቀበራችሁት? የተቀበረን ሰዎች አለን በሰው ህሊና። በነገራችን ወይ እሷ እኮ ከዚህ በኋላ ተስፋ የላትም፣ ወይ ከዚህ በኋላ እሱ እንደው ተመልሶ ደና ሰው ይሆናል ብላችሁ ነው ብለው የቀበሩን ሰዎች አሉ። ወዴት ቀበራችሁት ይላል ክርስቶስ። አሳዩት መቃብሩን። ሳያውቅ ቀርቶ አይደለም፣ እንደሚፈልገን ሲያሳየን የተቀበረ ማንነታችንን ሊያወጣ ይፈልጋል ክርስቶስ። የት ነው ብሎ መቃብሩን ሲያሳዩት ጌታ ሆይ ይሸታሃል አለችው። ጌታ ሆይ ምን ይላል? ይሸታ። አንዳንዴ እግዚአብሔር ሳይጸየፍ እኛ የምንጸየፋቸው ሰዎች አሉ። ወይ እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው፣ እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል፣ በመጠጥ በስካር በዝሙት በአመንዝራነት በውንብድና በወንጀል ተጨማልቋል። ጌታ ሆይ ይሸታሃል ምንላቸው ሰዎች አሉ። እግዚአብሔር አይሸተውም ምዕመናን። እሱ ሲጀመር ሲወለድስ የተወለደው በረት ውስጥ አይደለም። የሚሸት በረት ውስጥ እኮ የተወለደው እንደ በረት የከረፋ ማንነት ቢኖራችሁ እኔ አልጸየፋችሁም ሲሉ ይሸታሃል አለችው ማርታ። ፈረደባት ዛሬ መሰለኝ አይደል? ያልተማረ ሰው እንደዚህ ነው ይሸታሃል ይላል። ቤተክርስቲያን ውስጥ ይሸታሃል ምንላቸው ሰዎች አሉ። የፀጉር አቆራረጣቸውን አይተን፣ አለባበሳቸውን አይተን፣ ውሏቸውን አይተን እንዲያለ ጉባኤ ሲመጡ አይሱ ለዚህ ነገር አይሆንም የምንላቸው ሰዎች ትዝ ይላቸዋል። ጳውሎስን ሲመርጠው ሳውልን እግዚአብሔር የቸገረው እኮ ጳውሎስን ከማሳመን በላይ ሐናንያን ማሳመን። አረ መርጬዋለሁ አጥምቀው ሲለው አረ ጌታ ሆይ አሳዳጅ እኮ ነው አይሆንም ማለት። ለማን ነው የሚነግረው? ለእግዚአብሔር። እግዚአብሔር ሰዎችን ከማምጣት በላይ የተበላሸ ህይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለውን ሰዎች ለማሳመን የምንመጻደቅ ሰዎች አለ። ጸሐፍት ፈሪሳውያን አለ። በሳምንት 2 ጾማለሁ እንዳለው እንደዛ ትዕቢተኛ ፈሪሳዊ በሳምንት 2 ጾማለሁ ከ10 አንዱን አወጣለሁ እንደዚህ ቀራጭ ስላላደረከኝ አመሰግናለሁ እንዳለው ቤተ ክርስቲያን ውስጥ ያለን ፈሪሳውያን አለ። ይሸታሃል አለችው። ወንድሟ እኮ ነው። ይሸታሃል አለችው። ብታኝ የእግዚአብሔርን ክብር እንድታይ አልነገርኩሽም አለ። አልዓዛር ወደ ውጪና አለው። ማን ወደ ውጪና? ደከማችሁ እንዴ? እስኪ በሉ አልዓዛር ወደ ውጪና። ሁላችንን ይበለን ክርስቶስ። ውጣ አለው። ይገርማል። ሰው ከሞተ በኋላ በስሙ ይጠራል። አልዓዛር የሚባል ሰው እዚህ መሃል ካለ ይቅርታ፣ አልዓዛር የሚባል ሰው ሲሞት
አልዓዛር መጣ ነው የሚባለው ወይስ ሬሳው መጣ ነው የሚባለው? ትንሽ የተማሩ ሰዎች አስከሬኑ ይላሉ። ማን በስሙ ይጠራዋል? ሰው ከሞተ በኋላ እንፈራዋለን። የምንወደውን ሰው ሬሳው መጣ አይደል እንደምትሉት አስከሬኑ መጣ ነው እና ቁጭ በል አብረኸው ብትባል ኧረ እኔ ከሬሳ ጋር ብቻዬን አልሆንም እንደሚለው ሰው ይፈራናል። ሰው ስንሞት ይጸየፈናል። በሳምንቱ ይረሳናል። በሳምንቱ አንዳንድ የሞቱ ወገኖቻችንን እኮ መልካቸው ሁሉ እንደሚጠፋን ታውቃላችሁ። ሲቆዩ ምናልባት ፎቶ ወይ ቪዲዮ ከሌለ በስተቀር አባዬ ምን ነበር የሚመስለው እናቴ ምን ነበር እስክንል ድረስ ይጠፉብናል። እንረሳቸዋለን። የማይረሳቸው ማን ነው? እግዚአብሔር። እኛ ብንረሳውም ቅድማያትህን የአያትህን ቅድማያት በጣም ቅምቅማያትን ምንጅላትን ወደ ኋላ ሄዶ የሞቱትን አንተ ባታስታውስ ማን ያስታውሳቸዋል? ሰብስቦ አፈር ነው ሳይል ሰብስቦ የሚያስነሳን እሱ አሳየን። ክርስቶስ የትንሣኤ ቀን ምን እንደሚሆን አሳየን። የኢያኢሮስ የተባለው ሰው ሴት ልጁን አገኘ። በትንሣኤ ቀን የሞቱ ልጆቻችሁን ታገኛላችሁ። የቆሰላችሁ እናቶች የሞተች ልጅህን ታያታለህ። የትንሣኤ ቀን አሳየ ክርስቶስ። እናት ሆነሽ ልጅሽ ሞቶ ልብሽ የቆሰለ የትንሣኤ ቀን አሳይሻለሁ ያለ ነው ክርስቶስ። አልዓዛርን ወንድማቸውን እህቶቹ አገኙት። እህትህ የሞተችብህ ታያታለህ። የምጽአት ቀን ወንድምሽ የሞተብሽ ታይዋለሽ። አስነሳ። አልዓዛር አልዓዛር ውጣ አለው። ወጣ ከነመግነዙ ይላል። ከነምን ወጣ? ለምን መሰላችሁ? አልዓዛር ያው ተመልሶ ይሞታል አይደል? አይሞትም? ክርስቶስ ሲሞት መግነዙን ምን ብሎ ነው የወጣው? ትቶ ነው የወጣው። ለምን? ላይሞት ስለተነሳ ማለት። አልዓዛር ግን አሁን ቢነሳም ተመልሶ ስለሚሞት ቁጠባም ያስፈልጋል አይደል? ለሌላ ቀን አያስፈልግም መግነዙ። ንብረት ላለማባከን ክርስቶስ ከነመግነዙ አወጣ። ፍቱትና ይሂድ ተውታል። እችን ቃል ተናግሬ ያበቃለሁ። ፍቱትና በሉ ይሂድ ተውት። ሶስት ነገር ነው የተናገረው። ምን በሉት? መጀመሪያ ፍቱት። ቅድም ፈታችሁ ምን በሉልኝ? አምጡልኝ። አሁን ደግሞ ፍቱት አለ። አሁንም ፍቱት የተባሉ ሐዋርያት ናቸው። ፍትህዎ፣ ቅድም ፍትህዎን ፍቷቸው ነበር የተባለው። አሁን ደግሞ ፍቱት አለ ክርስቶስ። መፍታት የቤተ ክርስቲያን ስራ ነው፣ የካህናት ስራ ነው። ቅድም ከሐዋርያቱ ሁለቱን ነው ፈታቸው አምጡልኝ አላቸው። ቀሳውስት አባቶቻችን እኛን የመፍታት ስልጣን አላቸው የላቸው? እንድርያስንና ጴጥሮስን ላካቸው ይላል። ፊልጶስን እንድርያስን ላካቸው። አሁንም ከደቀ መዛሙርቱ ሁለቱን ላከ። ዛሬም እዚህ መሃል እንደ አልዓዛር የተተበተበ ኃጢአት ያለብን በጣም ብዙዎች አሉ። ይጠራቸዋል ካህናቱ። አሁን ያሉ ካህናትም ከደቀ መዛሙርቱ መካከል ናቸው። ከሐዋርያት ጋር ይቆጠራሉ አይቆጠሩ? መልሱልኝ። ብፁዕ አቡነ ጎርጎርዮስ በረከታቸው ይደርብንና ዘዋይ ትምህርት ሲያስተምሩ አንድ ፈተና ፈተኑ የሚል ነገር ሰምቼ ነው። ፈተናው ምንድነው? ከአዲስ ኪዳን ካህናት ሶስቱን ጥቀስ የሚል። ስንቱን? ከዛ ተማሪው በሙሉ ጴጥሮስ፣ ያዕቆብ፣ ማቴዎስ ይላል። ሉቃስ እገሌ እገሌ ይላል። አንድ ብልህ ተማሪ ተነሳና መምሬ ከበደ፣ መምሬ አየለ፣ መምሬ ቶሎሳ። ልክ ነው? ልክ አይደለም? እነሱም የማን ካህናት ናቸው? የአዲስ ኪዳን ናቸው። ፍቱትና ይሂድ አለ። ከኃጢአት ማሰሪያ ፍቱ ተብሎ ለአባቶቻችን ለካህናት ተሰጥቷቸዋል። በምድር የፈታችሁት በሰማይ የተፈታ ይሆናል፣ ያሰራችሁት ታስሯል። ሲተረጉመው ዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ ኃጢአታቸውን የያዛችሁባቸው ተይዞባቸዋል፣ ይቅር ያላችኋቸው ይቀርላቸዋል። ስለዚህ እንደ አልዓዛር የተተበተበ ኃጢአታችንን የመፍታት ስልጣን ለማን የተሰጠው? ለካህናት። ፍቱትና ይሂድ ብቻ አይደለም፣ ይሂድ ተውት አለ። ተውት በሉ እስኪ። ምን መሰላችሁ? አሁን አንዳንድ ሰው ሰካራም የነበረ፣ አመንዝራ የነበረ፣ ሱሰኛ የነበረ ክፉ ታሪክ ያለው ሰው እንደምንም ብሎ ክርስቶስ ውጣ ብሎ ከኃጢአት መቃብር ያስወጣዋል። እንደምንም ብሎ ወደ ቤተ ክርስቲያን ይመጣል። ከመጣ በኋላ ካህናት በንስሐ የኃጢአቱን ማሰሪያ ምን ይሉለታል? ይፈቱለታል። ከተፈታ በኋላ ግን እኛ አንተው ክርስቶስ ፍቱት ይሂድ ምን በሉት ተውት ነው ያለው። ከኃጢአት የተመለሰን ሰው እኛ መች እናስቀምጣለን? ዘፋኝ የነበሩ ሰዎች ዘማሪ ሲሆኑ እየሰማችሁ ነው። ከዘፈን ወደ መዝሙር የመጡ ሰዎች መች እንተዋቸዋለን? ዘፈኑን ሳናነሳ እንለቃቸዋለን እንዴ? በማስከተል የምትዘምርልን እህታችን ያው እንደምታውቁት የበፊት ሕይወቷ
አንዳንድ ሰው ደግሞ እኔ እማርባታለሁ በሷ ይላል። ሳይሽ ትምህርት ትሰጪኝ እንዴ? ማን ነው ተማሪ አስተማሪ ያደረገ? ጴጥሮስ ማን ነው ሐዋርያት ያደረጉትን አይታችኋል? ማቴዎስ ቀራጭ ነበረ። ቀረጥ የሚሰበስብ ወንጀለኛ ሰው ነበረ። አንድ ወንጌላዊ አንድ ሐዋርያ ማቴዎስን ስሙን ሲጽፍ ቀራጭ ነበረ ብሎ አልጻፈም። ቀራጭ ነበረ ብሎ የጻፈው ራሱ ማቴዎስ ነው፣ እግዚአብሔር ያደረገለትን ምህረት ለመግለጽ። እኛ ግን ሰዎች ከተመለሱ በኋላ መች እንተዋቸዋል? አንለቃቸው። የሚያነጻን ማን ብቻ ነው? በምድር ላይ ያለ አጣቢ ከሚያነጻው በላይ ልብሱ ነጭ ሆነ ይላል። እግዚአብሔር በምድር ያለ አጣቢ ከሚያነጻው በላይ ማንጻት ይችላል። ምን ማለት መሰላችሁ? ሰዎች የፈለገ ቢምሩን ይቅርታ አያረጉልንም፣ የቀደመ ኃጢአታችንን ያስታውሳሉ። የሚረሳልን ማን ነው? እጠበኝ ከበረዶም ይልቅ ምን ሆናል? ነጭ ማድረግ የሚችል እሱ። ሌሎች አይረሱትም። መች ይተውሃል? የቀደመ ኃጢአትን ሳያስታውሱ መች ያወራሉ? ብዙ በአመንዝራነት የነበረች አሁን እግዚአብሔር ይመስገን ለዚያ አብቅቷት። ከተበሳጩ ራሱ አላቅሽም እንዴ ትናንት ምን እንደነበርሽ እኮ ነው የምንለው። ይቅር ካለ የሚረሳ ማን ነው? እግዚአብሔር። ስለዚህ ተውት ይሂድ አለ። ፍቱት ይሂድ፣ ተውት አለ። ሰዎች ከተመለሱ በኋላ በቤቱ እንዲመላለሱ መተው ያስፈልጋል። ለፈጣሪያቸው አሳልፎ መስጠት። የሰማነውን በልቡናችን ያሳድርብን። እልል ብላችሁ አመስግኑ በደንብ አድርጋችሁ። መምህራችንን ቃለ ሕይወት ያሰማልን። ስለ ቃሉ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ድንቅ ትምህርት ነው የተማርነው። እውነት ታላቅ ነገር ነው። ከዚሁ በመቀጠል ደግሞ ወደ ዝማሬ እንሄዳለን። ወንድማችን ሊቀ መዘምራን ቴዎድሮስ ዮሴፍ እስካሁኑ አልዘመረም። ከሱ ጋር በብፁዕ አባታችን መልካም ፍቃድ ይዘምራል። ሁላችሁ እልል እያላችሁ እያጨበጭ እስቲ እልል በሉ፣ በደንብ አድርጋችሁ እልል በሉ። ኧረ ያንሳል፣ እልልታ ያንሳል። በደንብ አድርጋችሁ አንድ ደቂቃ ልስጣችሁ፣ ብድግ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አምናን ዘንድሮ ትናንትን ዛሬ ቅድምን አሁን አድርጎ ያሳየን የአባቶቻችን አምላክ የእኛም አምላክ የኢትዮጵያ አምላክ ልዑል እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። ብፁዕ አባታችን ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት የሃዲያና ስልጤ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አባታችን ብፁዕ አቡነ መቃርዮስ የምዕራብ ካናዳ አህጉረ ስብከት ሊቀ ጳጳስ፣ ክቡር መላከ ሕይወት ቀሲስ ንጉሴ ባወቀ የሃዲያና ስልጤ ሀገረ ስብከት ዋና ስራ አስኪያጅ፣ መምህራነ ወንጌል፣ ዘማሪያን፣ ሊቃውንተ ቤተ ክርስቲያን፣ ዲያቆናቱ፣ ሰንበት ትምህርት ቤት ወጣት መዘምራን፣ ሁላችሁም ኦርቶዶክሳውያን በድጋሚ እንደምን አመሻችሁ። ድምፃችሁን ከፍ አድርጋችሁ ከኔ ጋር እንድትዘምሩ በፍቅር ቃል ጠይቃለሁ። ሞገድ ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ፣ በሰላም አለፍኩ በጸጥታ ሁሉ ተችሎ ላንተ ጌታ የሚለውን ዝማሬ አብረን እንዘምራለን። ካጨበጨባችሁ በደንብ አጨበጭቡ። ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ፣ በሰላም አለፍኩ በጸጥታ ሁሉ ተችሎ ላንተ ጌታ። በሰላም አለፍኩ በጸጥታ ሁሉ ተችሎ ላንተ ጌታ። ሞገድ ሲመታኝ ማዕበሉ ድምፃችሁን ከፍ። በሰላም አለፍ በጸጥታ ሁሉ ተችሎ ላንተ ጌታ። በሰላም አለፍኩ በጸጥታ ላንተ ጌታ። ሽብሸባ። ሞገድ ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ፣
በሰላም አለፍኩ በጸጥታ ሁሉ ተችሎ ላንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ ላንተ ጌታ። እስቲ ወንዶች ውግር ሲመታኝ እጃችሁን ከፍ በደንብ በሰላም አለፍኩ በጸጥታ ሁሉ ተችሎ ላንተ ጌታ በሰላም አለፍኩ በጸጥታ ላንተ ጌታ። በአንተስ ቁስል ተፈወስኩኝ ጌታ በፍቅር ተማረኩኝ። ሞቴን ሽረው በአንተ ሞት ይኸው አቆምከኝ በሕይወት ሞቴን ሽረው በአንተ ሞት ይኸው አቆምከኝ በሕይወት። ውግር ሲመታኝ ማዕበሉ ቃላላቸው አመስግኑ። በሰላም አለፍኩ በጸጥታ ሁሉ ተችሎ ላንተ ጌታ በሰላም አለፍኩ በጸጥታ ላንተ ጌታ። ደጅ ስጠና ስማጸንህ መቼ ጨከነ ጌታ ልብህ እንደ ቀራጮ አጎነበስኩ ምሕረት ጸጋህን ከእጅ ለበስኩ እንደ ቀራጮ አጎነበስኩ ምሕረት ጸጋህን ከእጅ ለበስኩ። ማን ያድነዋል? በሰላም አለፍኩ በጸጥታ ሁሉ ተችሎ ላንተ ጌታ በሰላም አለፍኩ በጸጥታ ላንተ ጌታ። ዘወትር እልል ብል ብዘምር ስለ ገባኝ ነው ያንተ ፍቅር ጌታ ብጠራው ስምህን ለውጠው ነው ታሪኬን ጌታ ብጠራው ስምህን ለውጠው ነው ታሪኬን። ሞገድ ሲመታኝ ማዕበሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ላንተ ጌታ። ወንዶች እጃችሁ በደም በጸጥታ ሁሉ ተችሎ ላንተ ጌታ። አይኖች አዩ የምትወደድ የምትፈቅር ዘመዶ ግኔ ሆነኛል እኔን የሚችል የት ይገኛል? ዘመዶ ግኔ ሆነኛል እኔን የሚችል የት ይገኛል? ሞገድ ሲመታኝ ማዕበሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ላንተ ጌታ በሰላም አለፍኩ በጸጥታ ላንተ ጌታ። አይኖቼ ካንተ በቀር የምትወደድ የምትፈቀር ዘመድ ወገኔ ሆነኛል እኔን የሚችል የት ይገኛል? ዘመድ ወገኔ ሆነኛል እኔን የሚችል የት ይገኛል? እልል እልል ሁሉም ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ለአንተ ጌታ። አረጃችሁ በደም በጸጥታ ሁሉ ተችሎ ለአንተ ጌታ። ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እንተ አቡነ ዳዊት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት መንግሥት ቡርክት እንተ ትመጽእ መንግሥት። ሆሳዕና ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና
እንተ አቡነ ዳዊት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት እልል እልል መንግሥት ቡርክት እንተ ትመጽእ መንግሥት ሆሳዕና እምርት እንተ አቡነ ዳዊት ከፍ እጃችሁ እምርት እንተ አቡነ ዳዊት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ እልል እልል እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት ሆሳዕና ሆሳዕና እምርት እንተ አቡነ ዳዊት እልል እልል እምርት እንተ አቡነ ዳዊት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ እልል እልል መንግሥት ቡርክት እንተ ትመጽእ መንግሥት ሰላም ለኢትዮጵያ ሰላም ለሀገራችን ድምፃችሁ በደንብ ይላክልን 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 ቸሩ አምላካችን ይላክልን እልል ይላክልን ቸሩ አምላካችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን 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 ቸሩ አምላካችን እጃችሁ እዚህ ጋር መደብ ይላክልን ይላክልን ቸሩ አምላካ ከምድር ነገሥታት አንዳች አትጓጊ ኢትዮጵያ እጆችሽን ወደ እግዚአብሔር ዘርጊ ምግብሽን የሚሰጥ አምላክሽ ታማኝ ነው ሰላምሽ እግዚአብሔር እግዚአብሔር ብቻ ነው ሲድምፃችሁ ሰላም ለሀገራችን ይላክልን 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 ቸሩ አምላክ አንቺ ቅድስት እናት የአቤሜሌክ ሀገር የግዮን መፍለቂያ የተቀደስሽ ምድር ፍቅርና ሰላምሽ ይመለስልሻል ቀድሞ ያከበረሽ መቼ ይተውሻል ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን እልል እልል ይላክልን ቸሩ አምላካን ለዓለማት ሁሉ ኢትዮጵያ ተስፋ ነሽ አይደለሽም ብዙ በቁጥር አንዲት ነሽ ዝንጉርጉርነቱን ነብር አይቀይርም ኢትዮጵያዊ መልኩን ሊለውጥ አይችልም ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለምድራችን ይላክልን እልል ከፍ እስቲ ከኋላ እጃችሁ በደንብ ይላክልን ቸሩ አምላክ ለዓለማት ሁሉ አይደለሽም ብዙ በቁጥር አንዲት ነሽ ዝንጉርጉርነቱን ነብር አይቀይርም ኢትዮጵያዊ መልኩን ሊለውጥ አይችልም እልል እልል ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን እልል እልል ይላክልን ቸሩ አምላካን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን
ለዚህ ያደረሰን ይችን ቀን ያሳየን እግዚአብሔር ይመስገን። እልል ለዚህ ያደረሰን ይችን ቀን ያሳየን እግዚአብሔር ይመስገን። እስኪ ድምፃችሁ እግዚአብሔር እልል እግዚአብሔር ይመስገን ለዚህ ያደረሰን ይችን ቀን ያሳየን እግዚአብሔር ይመስገን። ለዚህ ያደረሰን ይችን ቀን ያሳየን እግዚአብሔር ይመስገን። እስኪ ብቻችሁ እግዚአብሔር ከፍ እጃችሁ እግዚአብሔር ይመስገን ለዚህ ያደረሰን ይችን ቀን ያሳየን እግዚአብሔር ይመስገን። ያደረሰን ይችን ቀን ያሳየን እግዚአብሔር ይመስገን። ድምፃችሁ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ይችን ቀን ያሳየን እግዚአብሔር ይመስገን። ለዚህ ያደረሰን ይችን ቀን ያሳየን እግዚአብሔር ይመስገን። እልልታ 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 ያንሳል። በደንብ አድርጋችሁ እልል በሉ እስቲ በደንብ አድርጋችሁ